ሰላም ሰላም ቤተሰቦች ጓደኞቼ፣ ዛሬ የሚገርም ገጠመኝ ነው የምነግራችሁ። ይህንን ገጠመኝ አለመስማት በህይወት ውስጥ አንድ ጎደሎ ነገር መፍጠር ነው እና ብታዳምጡት እንደሚጠቅማችሁ እርግጠኛ ነኝ። የዛሬው ገጠመኝ ግን በእኔ ስራ ቦታ ሳይሆን ጓደኛዬ በሚሰራበት ሆስፒታል ውስጥ የተፈጠረ ገጠመኝ ነው። ይሄ ገጠመኝ ምንድን ነው? ጓደኛዬ የሚሰራበት ሆስፒታል ውስጥ አንድ እናት በጣም ታማ ትመጣለች። በጣም ታማ ትመጣና አይሲዩ ትገባለች እና አይሲዩ ገብታ በጣም ማሟት ስለነበረ ከዛ በሽታዋ ለማገገም ኦልሞስት አንድ ቀን ከዋለች በኋላ በማግስቱ ጠዋት የሕክምና ወጪዋን ለመሸፈን አልቻለችም እና በዚያ ሰዓት አንድ ሀብታም ወንድም እንደነበራት ተናግራ ደውሉለትና ይምጣና ይክፈልልኝ ብላ ተደወለለት። የሀብታም የተባለ ወንድሟ ከመጣ በኋላ ግን በፊት የነበራቸው ግንኙነት ጥሩ ስላልነበረ እኔ ከእሷ ጋር የማሳልፈው ጊዜም የለኝም ለእሷ የምከፍለው ገንዘብም የለኝም ብሎ ጥሏት ሄደ። በሚገርም ሁኔታ ግን ጥሏት ሄዶ ስራ አለብኝ ብሎ ሄዶ የት ነበረ? መሀል ከተማ ላይ የሚያሰራው ፎቅ ነበረ። ጂ+4 ፎቅ ነው። ያንን ፎቅ ለማሰራት ሄዶ ያንኑ ቀን እዛው ሲሰራ ውሎ ማታ ላይ ወደ ቤቱ ሊሄድ ሲሆን ከአራተኛ ፎቅ ላይ የወደቀ ሲሚንቶ ጭንቅላቱን መቶት ሰውየው ሞተ። ሴትየዋ ሳትሞት ቀድሟት ሞተ። ሰውየው በጣም ያሳዝናል። ሴትዮዋም ታሳዝናለች። ነገር ግን በጣም ደግሞ የሚገርመው ነገር ምንድን ነው? ይሄ ሰውዬ ያንለቱ ሞቶ በማግስቱ ከተቀበረ በኋላ በሶስተኛው ቀን በዛ በፎቁ ጋር ሳልፍ ፎቁ እየተሰራ ነበር። የሚገርመው ነገር ማለት ነው። ፎቁን እነዛው ያለተ የነበሩት መሐንዲሶች ፎቁን እየሰሩ ነበር። ተመልከቱ። ሰውየው ያንን ስህተት ሰርቶ ሞተ። ለነፍሱም አልሆነም። ገንዘቡ ደግሞ የሚቀጥለው ጄኔሬሽን በገንዘቡ ለመጠቀም ተፍ እያለ የሰውየውን ሀዘን እንኳ ሳይወጣ ፎቁን እያስገነባ ሳየው እኔ አዘንኩ፣ የምር ማለት ነው። እና እንደዚህ አይነት ነገሮች አሉ በቃ። እና ሁላችንም በተቻለ መጠን ያለንን ነገር ባንሰስት። ሀብታሞችማ ለምን እንሰስታለን? ዝምድናውን ተውት። ለማንም ቢሆን ሰው በጣም ከተቸገረ ያለን ነገር ብንሰጥ፣ መልካም ብናደርግ በእግዚአብሔርም እና በምድርም ጥቅም አለው። ስለዚህ ይህን አድርጉ። ከወደዳችሁት ቪዲዮውን ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። የኔም ፎሎወር በጣም እንዲጨምር እፈልጋለሁ። በነገራችን ላይ የማስተላልፋቸው መልእክቶች የብዙ ሰው ጋር ደርሰው የብዙ ሰው ህይወት መለወጥ እንዳለባቸው አምናለሁ። በዛ ላይ ደግሞ የተሻለ ፎሎወር ኖሮኝ ቁጥር ያለው ፎሎወር ካገኘሁ እኔም በአቅሜ ሰው ለመርዳት እያመቻቸሁት ያለሁት ነገር ስላለ ያንን ያግዘኛል። ፎሎ ማድረግ እገዛ ማድረግ ነው። አመሰግናለሁ።